በየቀበሌው ወይም በየክፍለ ከተማው አንድ ሰው መጥቶ ያስተዳድር ወይም የከተማው ነዋሪ ይመረጥ ትላላችሁ። እኔ እናቴ ቤት እኔ ያለው ተከራይ ያስተዳድር እንደማለት ነው። እናንተ ኢትዮጵያ ብላችሁ የምትዘምሩላትን ወይም የያዛችሁት ፓርቲ መድረክ ላይ ራሱ አድርጋችሁ የምትንቀሳቀሱት ባንዲራ ለሲዳማ ህመም እንጂ ይዛችሁ የምትንቀሳቀሱት ባንዲራ የኢትዮጵያን ሕዝብ ምን ያህል ይወክላል? ይሄን ባንዲራ ሳይኔው ለምሳሌ አይኔ ይቀላል፣ ያናድደኛል። ሲዳማ አፍሮ መናገር አልችልም፣ መናገር ግን እፈልጋለሁ። አሁን የእናንተ አደረጃጀት ከመጣ ይሄንን ጨፍላቂነት ይዞ በፊት ተሸክመው አያቶቻችን የመጡትን ድጋሚ እንድንሸከም ከሆነ እኔ በበኩሌ አልፈቅድም። ከስሜት ነፃ ሁኚና ተረጋግተሽ ማሰብ ጀምሪ። የሰው ልጅ የሚያደርገን ማሰብ ነው። ፖለቲካችንን በዛ መልክ እናድርገው፣ እያሰብን እንናገር። የሚጠቅመው ምንድን ነው? አይደለም ምክንያታዊ ነው፣ ምክንያታዊ አይደለም እያልን እናገር ነው የምንለው። ባንዲራውን ሳየው ደሜን ተከተካል ምናምን ማለት ምንም ችግር የለውም። ግን አንተን ሳይ ደሜን ተከተካል ብትለኝ ግን በጣም ቅር ይለኝ ነበር። ምክንያቱም ሰው ለሰው መከባበር አለ እና አገርን የሚያቆሙት አንዳንድ እንትኖች አይደለም። ሰው ለሰው ከተከባበርን በሀሳብ መለያየታችንን በጣም ነው የምንወደው። እኛ መንግስት ብንሆን የምናገለግለው የመረጡንንና ደጋፊዎቻችን የፓርቲ አባላቶቻችን አይደለም። እንደውም ተግተን የምናገለግላቸው የተቃወሙን አብዝተው የሚጠሉንን ነው የምናገለግላቸው። ጉዳያችን የምርጫ አይደለም፣ ስርዓት የመገንባት ነው። ስርዓቱን እንዲገነባ እናደርጋለን እና ይሄንን የኢዜማ አባላት የምር በፓሽን እንዲይዙት